ያልሆነ ከልብ የሚተጋ ከልፍኙ ማይታጣ አምላኩን ፍለጋ የብርሃን ልጅ ነው። እሺ ሰላም ወንድሜ ከየት ቤተክርስቲያን እንደመጣና ራስን እስኪ አስተዋውቀኝ። እሺ ስሜ አቤኔዘር ደመቀ ይባላል። የመጣሁት ከዚሁ ከሐዋሳ ገነት ቤተክርስቲያን ነው። እሺ ኑሐሚን ይርጋለም እባላለሁ ከሙሉ ወንጌል ቸርች ከአዲሱ ገበያ አጥቢያ ከሙሉ ወንጌል ቸርች ነው የመጣሁት። እሺ ሊዲያ በእነዚህ 5 ቀናቶች ውስጥ ምን እንደተማርሽ እስኪ ንገሪኝ። ኦኬ ያው እግዚአብሔር እዚህ ስለመጣን በዓላማ ነውና እግዚአብሔር ደግሞ በእንደዚህ አይነት ፓዝ ውስጥ እንድናልፍ ሲፈቅድ የምንማረው ነገር አለና በተለያዩ መምህራን ደግሞ የተለያየ ጸጋ ስንካፈል ስንማርም ነበር። ልክ መጀመሪያ ቀን በክርስቶስ ፍቅር መኖር ከሚለው ጀምሮ ዛሬ እስከተማርንበት ድረስ በተለየ መንገድ እግዚአብሔር ሲናገረን እንደነበረ አውቃለሁ። ፐርሰናሊ ደግሞ እኔን ሲናገረኝ ነበረ እንዴት በክርስቶስ ፍቅር መኖር እንዳለብን ስለ ክርስቶስ ፍቅር ያው የቤተክርስቲያን መሰረቱ ክርስቶስ ስለሆነ ከዛ ሲነሳ ሰው ሚስ አያደርግም እና ከክርስቶስ ፍቅር ጀምሮ እና ደግሞ ስለ ክርስቲያናዊ ስነ ምግባር ስንማር ነበር። ሮቀን እንዲሁ ብቻ በተለያዩ ትምህርቶች የሆነ እግዚአብሔር የሚፈልገውን ማንነት እየሰራ እንደሆነ አውቃለሁ። በእኔ ብቻ ሳይሆን በመሰሎቼ በሚሰነጥሉ ልጆች መካከል እግዚአብሔር የሚፈልገውን ነገር እየተናገረ በሚፈልገው መንገድ ትውልዱን በዚህ ዘመን ያለውን ትውልድ ባላደራውን ትውልድ ሼፕ ያደረገ እንደሆነ ነው የተረዳ። እኔ ከመጀመሪያው ቀን አንስቶ በጣም ስንባረክ ነበረ እና የመጀመሪያ ቀን የክርስቶስ ፍቅር በሚልና በመጨረሻ ቀን ደግሞ ያለውን ስለ ክርስቲያናዊ የሆነ የመንፈሳዊ ራዕይ የሆነ ስለሱ ብዙ አውርተናል፣ ተወያይተናል እና በጣም ደስ የሚል አገልጋዮች ነበር የመጡት እና በጣም ተባርከናል ነው። በመንፈስ ቅዱስ ሙላት ነበር። የተለያዩ መንፈሳዊ ፕሮግራሞች እንደነበሩ መካድ አይቻልም። ሰኞ ዕለት የተማርነው በእግዚአብሔር ፍቅር ውስጥ መኖር በሚል ርዕስ ሲሆን ማክሰኞ ዕለት ቅድስና በሚል ርዕስ ተምረናል። ሮብ ዕለት ደግሞ ክርስቲያናዊ ስነ ምግባርና ክርስቲያን ሆነን የሚገባንን ስነ ምግባር ማሳየት እንዳለብን ከዛ ቀጥሎ በመንፈስ ቅዱስ ሙላት በሚል ርዕስ ተምረናል። ሐሙስ ዕለት ደግሞ የተማርነው ስለ ክርስቶስና ስለ ሳምሶን ተምረናል። ኢየሱስ ክርስቶስ ዓላማውን አሳክቶ በምድር ላይ መጥቶ ሰዎችን ይዞ ወደ መንግስተ ሰማያት እንዳዳነና ሳምሶን ሰዎችን ይዞ እንደጠፋ አይተናል። ዛሬ ደግሞ የተማርነው መንፈሳዊ ባለራዕይነት በሚል ርዕስ ነው። ክርስቲያናዊ ስነ ምግባር ሲኖረን ከሰዎች ከሌላዎች ሰዎች የተለየን መሆን እንዳለብን፣ ክርስቲያናዊ የሆነ አለባበስ ኖረን ሌሎችን የምንስበት ሳይሆን ለራሳችን ብቻ ገብተን የምንወጣበት እና ለሌላው የማስተማር እንድንችል፣ ሳምሶንና የኢየሱስን ታሪክ ደግሞ ስንማር ሁለቱም ተመሳሳይ እድል ተሰጥቷቸው እድላቸውን በትክክል ያልተጠቀሙ እና መጀመሪያቸውና መጨረሻቸው የተለያየ ማለት ነው። ሳምሶን በሰው ተወለደ፣ ኢየሱስ በመንፈስ ቅዱስ ተጸንሶ ተወለደ። ኢየሱስ ሲሞት ብዙ ሰዎችን አንስቶ ነበር የሞተው። ሳምሶን ደግሞ ሲሞት ራሱን ጭምር ነበር ያጠፋውና እና የተሰጠንን እድል በአግባቡ መጠቀም እንዳለብን፣ እንዲሁም ሁለተኛው ቀን ስለ መንፈስ ቅዱስ ስለ መሞላት ሐዋርያቱ እንዴት እንደነበር ከመንፈስ ቅዱስ ጋር ያላቸው ኢንተራክሽን ፕላስ ደግሞ በቀጣዮቹም ቀናት እንዴት ማደግ እንዳለብን የክርስቲያናዊ ስነ ምግባር እንዴት አይነት እንደሆነ ፋይናሊ ደግሞ ዛሬ በጣም ድንቅ ጊዜ ነበረን። እንግዲህ በሁሉም እግዚአብሔር በጣም ድንቅ ነገሮችን ሲያስተምረን ነበር። እንዴት ማደግ እንዳለብን ክርስቲያኖች እንዴት ፐርሰናሊ ማደግ እንዳለባቸው ከመንፈስ ቅዱስ ጋር ያላቸው ኢንተራክሽን ምን አይነት መሆን እንዳለበት ከዚህ ለነገው ስለ ራዕይ ፐርሰናሊ ዛሬ ስለ ራዕይ በጣም ብዙ ነገር ሲገባኝ ነበር። እግዚአብሔር ራዕይን እንዴት ነው የሚሰጠው፣ ከሰጠስ በኋላ እንዴት ነው መኖር ያለብን የሚሉትን ነገሮች በጣም አንደርስታንድ ሳደርግ ነበር። እንግዲህ እግዚአብሔር ስም ይባረክ። በጣም ብዙ ተምሬበታለሁ፣ በጣም ብዙ ተባርኬበታለሁ። እሺ ማስተላለፍ የምትፈልጊውን ነገር ብታስተላልፊልኝ። የመጀመሪያ ጊዜ ነው፣ 5ኛ ዙር ነው። ግን ያው እኔ መጣሁት ለመጀመሪያ ጊዜ ነው። መጥቻል ነበርም እና ከዚህ በፊት በጣም ነው እንትን ያለኝ። ከዚህ በፊት ያመለጡኝ ነገሮች የምር በጣም ነው ለአንድ ቆጨኝ ያደረገኝ። ትምህርቱ በጣም ተች የሚያደርግ በጣም የሚነካ የሚለውጥ አይነት ትምህርት ነው እና በጣም እንትን ብለው አሁን ቢያንስ በእኛ ሃይማኖት አሁን ይሄ ስልጠና የሚሰጠው ያው በየቸርቾቻችን ተነግሮ ምናምን ነገር በእኛ ሃይማኖት ላሉ ነው አይደል? ሌሎችም መጥተው ቢሰለጥኑ የምር በቃ በጣም የሚለውጥ የሆነ ምን ብዬ እንደምገልጽልህ ባላቅም በጣም የሚለውጥ በተለይ አሁን ላይ ላለ ነው በዘመኑ ላለ ነው ወጣቶች በጣም የሚያስተምር የሚለውጥና የሚቀይር አይነት ትምህርት ነው እና ከዚህ በኋላ አንዱም አያመልጠኝም። ለራሴ ቃል ገብቻለሁ እንዳያመልጣችሁ። ምናልባት የኛው ዙር አልቋል። ከዚህ በኋላ ያለው ፕሮግራሞች ከዚህ በኋላ ያለው የባላደራ ትውልድ በተለይ ኤጃችሁ ከ14 እስከ 19 ያላችሁ ልጆች በደንብ ዋይዝሊ ተጠቀሙት፣ እንዳትቀሩ። እግዚአብሔር ምን ሊያወራኝ ይፈልጋል፣ ለምንድን ነው ይሄንን ስልጠና የተዘጋጀ ለእናንተ እንደተዘጋጀ አስባችሁ በትክክል
ተዘጋጅታችሁ እንድትመጡ በጣም ወንድማዊ ምክሬ ነው። አመሰግናለሁ። እጅግ በጣም አመሰግናለሁ። ተባረከልኝ።